ሲዮን የተባለችው ልጅ በራሷ ሰውነት ውስጥ እንደ እስረኛ ትኖራለች። ውፍረቷ፣ አይናፋርነቷና በራስ መተማመን ማጣቷ ህይወቷን ገሃነም አድርጎባታል። በሌላ በኩል ደግሞ መንታ እህቷ ሺያ በውበቷ ዓለምን የምታስደምም ኮከብ ናት። እህቷ ከህይወቴ ብትጠፊ ደስ ይለኛል ብላ ስትሰድባት ሲዮን የደረሰባት ህመም ወሰን አልነበረው። ነገር ግን አንድ ያልታሰበ አጋጣሚ ተፈጠረ። ታሪካችን የሚጀምረው ሲዮን በተባለች ልጃገረድ ነው። እሷ ወፍራም፣ ቀልደኛና አይናፋር ሲሆን በራሷ ላይ ምንም አይነት በራስ መተማመን የላትም። ይህ ሁሉ ቢሆንም መዝፈንና መደነስ በጣም ትወዳለች። አድናቂዎቿ በመልኳ እንዳይደነግጡ ፊቷን ሳታሳይ የኦንላይን የሬዲዮ ፕሮግራም ታካሄዳለች። ከዝግጅቷ በኋላ ህልሟ ከሁለተኛ ደረጃ ትምህርት ቤት ተመርቃ እድሜ ልኳን ክፍሏ ውስጥ በመገለል እየበላችና እየተኛች መኖር እንደሆነ ትናገራለች። ቤተሰቦቿ በጣም ይወዷታል። ወፍራም ብትሆንም ቆንጆ እንደሆነች ይነግሯታል። ነገር ግን እሷ በቤተሰቧ ውስጥ ብቸኛ ወፍራም በመሆኗ ህይወት ፍትሃዊ እንዳልሆነች ይሰማታል። በሌላ በኩል የእሷ መንታ እህት ሺያ ትገኛለች። ሺያ የሲዮን ተቃራኒ ናት። ቀጭን፣ ቆንጆና ማራኪ ናት። ድምጿ ጥሩ ባይሆንም በመልኳ ምክንያት ብዙ የማስታወቂያ ስራዎችን ታገኛለች። ሺያ ሶንግ የሚባል ዝነኛ ዘፋኝ አድናቂ ናት። አንድ ቀን የሺያ ኩባንያ ቤቷ መጥቶ ቃለመጠይቅ ሊያደርግላት ሲል ሺያ በእህቷ ስለምታፍር ሲዮን እንድትደበቅ ትነግራታለች። ለጋዜጠኞቹም ታላቅ እህት አለችኝ ግን ውጭ ሀገር ናት ብላ ትዋሻለች። ሲዮን ይህን ስትሰማ በጣም ታዝናለች። ሺያም ባንቺ አፍራለሁ፣ ከህይወቴ ብትጠፊ ደስ ይለኛል ብላ ሰርባታለች። በትምህርት ቤትም ሲዮን በሁሉም ተማሪዎች ትሳለቅባታለች። የምትወደው ልጅ ጆን እንኳን ሳይቀር ከጓደኞቹ ጋር ሆኖ ያሾፍባታል። ሲዮን ትምህርቷን ጨርሳ ያንን ቦታ ለመልቀቅ ቀናትን ትቆጥራለች። ሺያ ደግሞ ከሶንግ ጋር ማስታወቂያ ስትቀርጽ ድምጿ ስላልተመቸው ሶንግ ይናደድባታል። አንድ ቀን ሲዮን የጠፋባትን ውሻ ስትፈልግ አንዲት አሮጊት መንገድ ላይ ወድቀው ታገኛለች። ሲዮን በጀርባዋ አዝላ ወደ ቤታቸው ስታደርሳቸው አሮጊቷ ጠንቋይ መሆናቸውን ይነግሯታል። ለደግነቷ ውለታ ለመመለስ አንድ ምኞት ተመኝ ይሏታል። ሲዮንም እንደ እህቴ ቆንጆ መሆን እፈልጋለሁ ትላለች። ጠንቋዩም አንድ የአንገት ሀብል ሰጧት። ሲዮን ሀብሉን እንዳደረገች ራሷን ስታ ትወድቃለች። በተመሳሳይ ሰዓት ሺያን በዳንስ ክፍል ውስጥ ትወድቃለች። ሆስፒታል ውስጥ ሲነቁ ሰውነታቸው ተለዋውጦ ያገኙታል። ሲዮን በሺያ ሰውነት፣ ሺያ ደግሞ በሲዮን ሰውነት ውስጥ ይሆናሉ። ጠንቋዩዋ ለአንድ ወር እረፍት ስለወጡ ለጊዜው መቀየር እንደማይችሉ ይረዱና አንዳቸው በሌላቸው ህይወት ውስጥ ለመኖር ይስማማሉ። ሲዮን በሺያ ሰውነት ለመጀመሪያ ጊዜ ቆንጆ ሆና በመታየቷ ትደሰታለች። እሷ ጎበዝ ደናሽና ዘፋኝ በመሆኗ በሺያ ስም ዝነኛ መሆን ትጀምራለች። ሶንግ በድምጿና በማንነቷ ተማርኮ ይወዳታል። ሺያ በሲዮን ሰውነት ሲዮን በትምህርት ቤት ውስጥ የሚደርስባትን ግፍ ትረዳለች። የሲዮንን ማስታወሻ ደብተር ስታነብ ሲዮን ምን ያህል ተጎድታ እንደነበር ተገንዝባ ትጸጸታለች። ከዚያም ሲዮንን የሚሳደቡትን ልጆች መመከትና ራሷን መከላከል ትጀምራለች። ሲዮን የአንገት ሀብሉ ምኞቷን ሁሉ እንደሚፈጽም ትረዳለች። ነገር ግን የምትመኘው ነገር በቅርብ ሰው ላይ ጉዳት እንደሚያመጣ ትገነዘባለች። ሶንግ በስም ማጥፋት ወንጀል ተወንጅሎ ነበር። በመጨረሻም ሶንግ የወደዳት ፊቷን እንጂ እውነተኛ ማንነቷ እንዳልሆነ ስትረዳ ሲዮን ታዝናለች። ወደ ጠንቋዩዋ ቤት ስትሄድ ጠንቋዩዋ ሞተው ልጃቸው ተክታቸው ታገኛለች። ወደ ቀድሞ ሰውነታቸው ለመመለስ ከልብ መመኘት እንዳለባቸው ትነግራታለች። እህትማማቾቹ ተቀራርበው ጊዜ ማሳለፍ ይጀምራሉ። አንድ ቀን ሺያ በመኪና ልትገጭ ስትል ሲዮን ልታድና ስትሮጥ ሁለቱም ይጋጫሉ። ሆስፒታል ውስጥ ሲነቁ ወደ ቀድሞ ሰውነታቸው ተመልሰዋል። በመጨረሻም ሺያ ለሶንግ እውነቱን ትነግረዋለች። ሲዮን ደግሞ ጆን ይቅርታ ጠይቆ የፍቅር ጥያቄ ቢያቀርብላትም አሁን በራሷ የምትተማመን በመሆኗ ጥያቄውን ውድቅ አድርጋ ወደ መደበኛ ህይወቷ ትመለሳለች። ሲዮን በኦንላይን ፕሮግራሟ ላይ ዘፈኑንና ዳንሷን ትቀጥላለች። በዚሁ ጊዜ ሶንግ ሺያ ትታው ስለሄደች ለጋራ ዘፈን የሚሆን አዲስ ዘፋኝ መፈለግ ይጀምራል። ስለዚህ ምርጥ ድምጽ ያላት ሰው ለማግኘት ውድድር ያውጃል። በዚህ የተበረታታችን ሲሆን በውድድሩ ላይ ትሳተፋለች። ተራዋ ሲደርስ ብትጨነቅም ድፍረቷን አሰባስባ መዝፈን ትጀምራለች። ስትዘፍን ከሶንግ ጋር ያሳለፈችውን ትዝታ ሁሉ ታስታውሳለች። ድንቅ የሆነ አፈጣጠርም ታቀርባለች። ዳኞቹ በጣም ይደነቃሉ። ሶንግ በድምጿ ይማረካል። ድምጿ ሞቅ ያለ እውነተኛና በቀጥታ ልብ የሚነካ ሆኖ ያገኘዋል። የሆነ ቦታ እንደሚያውቃት ይሰማዋል እና ከእርሱ ጋር አብራ እንድትዘፍን ይመርጣታል። ዘፈኑን አብረው ያቀርባሉ። ሲዮን በዚህ ጊዜ ከምትወደው ሰው አጠገብ በራሷ እውነተኛ ማንነት በእውነተኛ ሰውነቷና ፊቷ በመሆኗ በጣም ትደሰታለች። እሱም በእውነት ሊወዳት የሚችለው በዚህ ማንነቷ ነው። በዚህም ህልሟን ታሳካለች እና የሙዚቃ ጉዞዋን ትጀምራለች። ህይወቷን ለዘላለም ለቀየረው ተአምር ምስጋና ታቀርባለች። ሲዮን የራሷን ድምፅ ለማግኘት ብዙ ውጣ ውረዶችን አልፋለች። አንዳንድ ጊዜ እውነተኛ ማንነታችንን ለመቀበል የሌላ ሰው ህይወትን መኖር አያስፈልገንም። የሚያስፈልገን በራሳችን መተማመን ብቻ ነው። የዛሬው ታሪክ እንደተመቻችሁ ተስፋ አደርጋለሁ። እናንተስ በሲዮን ቦታ ብትሆኑ ምን ታደርጉ ነበር? ሀብሉን አድርጋችሁ ሰውነታችሁን ትቀይሩ ነበር ወይስ እንደዚሁ በራሳችሁ ማንነት ትታገሉ ነበር? ሀሳባችሁን
ኮሜንት ላይ አጋሩኝ። ይህንን ቪዲዮ ከወደዳችሁ ላይክ እና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። ምክንያቱም በየቀኑ አዳዲስና አስተማሪ የፊልም ማጠቃለያዎችን ይዤላችሁ ቀርባለሁ። ለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በራሳችሁ ማንነት ውስጥ ውበታችሁን እያጣጣማችሁ ኑሩ። ሰላም ሁኑ።